ያቺ ልጅ ትላንትና እንዲሁ ከመሬት ተነሳ ህይወታችሁ ወጣው አለች። ብሩኬ ደግሞ ከመሬት ተነስቶ ቀለበት ላድርግልሽ አለ። ይሄ ግጥምጥሞሽ ነው ወይስ ምንድነው? እዩ ከምትባለው ልጅ ጋር ተመካክረህ ነው? ምን ለማድረግ ነው እያሰብክ ያለው? እችን ልጅ ልታሳብዷት ነው ወይስ ጨርቋን ጥላላችሁ እንድትሄድ ነው የፈለጋችሁት? ለምን እንደዚህ ልቧ እንዲደማ ታደርጋላችሁ? አይገባትም ለሃይሚ። ያለ ቦታው ያለ ሰዓቱ ይቅርታም ቢሆን ዋጋ የለውም ቤተሰብ። ምክንያቱም እስከዛሬ እንደዛ እያለቀሰች እንባዋን እያነባች ይቅርታ መጠየቅ ሲገባው ስቃዩን ተረድቶ ህመሟን ተረድቶ ማድረግ ሲገባው በማይሆን ሰዓት በይቅርታ አሳቦ ቀለበት ማድረግ ምን የሚሉት ነው? እሷ እንደዚህ አይነት ንዴት እያለባት በውስጧ ሰው እንዴት ቀለበትን ያስባል? መጀመሪያ እኮ የሃይሚ የልብ ስብራት ይቀድማል። እንደዛ ልቧ የተሰበረውን ነገር መጠገን ሲገባው ያተኮረው የሃይሚ ልብ ላይ ሳይሆን ቀለበቱ ላይ ነው ያተኮረው። ቤተሰብ ቀለበት ጣትን እንጂ ልብን አያስርም። ብሩኬ ያልገባው ነገር አለ ማለት ነው። እንደዛ በተናደደችበት ሰዓት ያንተ ይቅርታ የሚያስፈልጋት እንጂ ፖስቷን ካደበንክ በኋላ አሁን ቀለበት ላድርግልሽ ማለት ምን የሚሉት? ምን ብዬ እንደምሰየመው ራሱ አላውቅም። ዛሬ ያደረከውን ነገር መጀመሪያ እኮ በመሃላችሁ ያለውን ትልቅ ችግር አለ። ያንን ነው መፍታት ያለብህ። ያንን ነው ከሷ ጋር ማውራት ያለብህ። ይሄ እኮ ለሰሚው ራሱ ግራ የሆነ ነገር ነው። ዛሬ እንደሌላ ጊዜዎች የሚመስለው ቤተሰብ ሃይሚ እዚህ ጋር ተናግራለች። ህይወት ላንተ ቀልድ ነው ወይ? ሃይሚ ባዘነችበት ሰዓት፣ ሃይሚ ልቧ በተሰበረበት ሰዓት ወዲያው መድረስ ሲገባው ብሩኬ ሁሌ ሃይሚን ሲያሳዝናት፣ ሃይሚ ስታዝንበት በብሩኬ እንደዚህ አይነት የማይገመቱ ነገሮችን ያደርጋል። ሃይሚ ምንም ያደርጋት ምንም ብሩክ ሃይሚ ይቅርታውን ትቀበለዋለች። አሁን ግን በጣም እንደተናደደች ያሳያል። በጣም በብሩኬ እንዳዘነችበት ያሳያል ቤተሰብ። ምክንያቱም በመሃላቸው የተከሰተው ነገር ካሁን በፊት በመሃላቸው ከተከሰቱ ነገሮች መካከል ያሁኑ ይለያል። ይሄንን መረዳት ነበረበት ብሩኬ። ሃይሚ ቤተሰብ ገና እኮ እጮኛው ነች አይደል እንዴ? እጮኛው ሆና እንጀራ እናት ሲያረጋት አስቡት ቤተሰብ። ነገሮች ግራ ናቸው ቤተሰብ። ብሩኬ የማይገመቱ ነገሮችን እያደረገ እኛንም ተመልካቾችንም ሃይሚንም በዋነኝነት እያስከፋ ነው። በብሩኬ ዙሪያ ያሉ ሰዎች ይነግሩታል፣ ይመክሩታል፣ ይዘክሩታል። ግን ያንን ነገር እየሰማ አይደለም፣ ተግባራዊም እያደረገ አይደለም። ራሱን ብቻ ነው እያዳመጠ ያለው ብሩኬ ቤተሰብ። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። በማይሆን ሰዓት የማይሆን ነገር ነው ያደረገው ዛሬ። አንቺን ያስከፋሽን ነገር ንገሪኝ ያላት ነው አሁን ቤተሰብ። ያለ ቦታው ነው ይህንን ጥያቄ ራሱ የጠየቃት። ካሁን በፊት መጠየቅ ትችል ነበረ። ካሁን በፊት ነገሮች ሳይሰዱ ነገሮች ሳይከፉ እሷ ልቧ ሳይሰበር ነበረ እንደዚህ ብለ መጠየቅ የነበረብህ። በዚህ ሰሞን በዚህ 2 ቀን ውስጥ ራሱ ምንድነው የሚያስከፋሽ ነገር ብለ ቀረብ ብለ ልክ እንደዛሬው መጠየቅ ትችል ነበረ በቀላሉ ማለት ነው። ሃይሚ ስለምትወድህ ይቅርታ ምንም ብታደርግ ይቅርታ እንደምታደርግልህ እኛ ኦዲየንሶች እኛ ተመልካቾች ራሱ እናውቃለን። አንተ ይሄንን እንዴት አልተረዳህም? አንተ ምንም ብታጠፋ ይቅርታ እንደምታደርግልህ መረዳትና ማወቅ ነበረብህ በቀላሉ። እስከዛሬም ድረስ እሷ እንደዚህ እንድትጨነቅ መጠበቅም አልነበረብህም። እንደ ወንድ ማለት ነው። እንደ ወንድ በቀላሉ ነገሮችን መረዳት መቻል ነበረብህ። ስለ ልጁ ብለህ ጭራሽ ቁስሏን ተነካካዋለህ። ጭራሽ ቁስሏን ታመረቅዘዋለህ። እንዴ ትላንትና እንደዛ እየተመናጨክ ስታወራት አልነበረም እንዴ? ቆይ ትላንትና ጊዜ ነበረ ይሄንን ፕሮግራም ማዘጋጀቱን ካሰብክ ትላንትና ገና ትላንት ነበረ። ይሄንን ነገር ይቅርታውንም ቢሆን ብትጠይቅ ኖሮ ትላንት ያምር ነበር። ምክንያቱም ይቅርታ ካደረገችልህ የዛሬው ፕሮግራም እንደማይበላሽ የታወቀ ነገር፣ ሁለታችሁም ደስተኛ ሆናችሁ ሁሉንም ነገር አብራችሁ ታከናውኑ ነበር ብዬ አምናለሁ በራሴ። አንተ ለምንድነው ያረፈድከው? ለምንድነው ያረፈድከው? አርፈድሃል ብሩኬ። ያንተ ማርፈድ ነው ይሄ ሁሉ ነገር። ለዚህ ሁሉ ነገር መነሻ ማርፈድ አልነበረብህም። አንዳንድ ነገር ያለ ቦታው
እውነትን ብትይዝ አንዳንዴ እውነትን ብትይዝ ያለ ቦታው ውሸት ይሆናል። እውነትም ይዘህም ቢሆን ጊዜና ሰዓቱን ጠብቆ ነው ሁሉም ነገር ሲከናወን እውነት ሆኖ የሚያምረው ማለት ነው። ስለማለፍ ካነሳ አይቀር ደግሞ እኛም እናልፋለን። እኛም የሰው ልጆች እናልፋለን። ስለዚህ ሁሉም ነገር እንደሚያልፍ ግልጽ ነው። ሁሉም ነገር ቢያልፍም ግን ነገሮች በትክክለኛው ሰዓታቸውን መጠበቅ አለባቸው እያለህ ነው ብሩኬ። እኛ አስተያየት የምንሰጠው ላንተም ለሃይሚም ነው። ይጠቅማችኋል ብለን የምናስበውን ነገር ነው ለናንተ ከልባችን የወጣውን ነገር በአንደበታችን ለናንተ የምንነግራችሁ። እንዴት እንደዚህ ስላለ ከኔ ጋር መቀጠል ነው የምትፈልጊው ብለህ እንዴ እንደቀልድ ትጠይቃታለህ እንዴ? ለምን እንደዚህ ትቀልዳለህ እንዴ? ቆይ እኛም በቅርቡ በቀልድ ልትደፋን ነው እንዴ? ሐሳብህ ምንድነው? ሐሳብህ ቆይ እንዴ ከኔ ጋር መቀጠል ትፈልጊያለሽ ወይ ብለህ እንዴት ትጠይቃታለህ? እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።